ዛሬስ እግዚአብሔርን እናመልካለን እንላለን። ለሰው እግዚአብሔርን እናመልካለን፣ እግዚአብሔር ነው አምላኬ እንላለን። ግን ውስጣችንን ሰጥተን አናውቅም። ለምንድን ነው? ከጠዋት ከእንቅልፋችን ስንነሳ እግዚአብሔር አንተ ተመስገን ብለን እንኳን አናውቅም። እንነሳለን፣ ፊታችንን እንታጠባለን፣ የቀረበልንን ቁርስ እንበላለን፣ ወደ ስራ እንሄዳለን። ግን ቤታችን ውስጥ እግዚአብሔር ስዕል አለ። አያችሁ፣ ልብ ከእግዚአብሔር ጋር ለመሆን ይህንኑ ነው የሚያስረዳ። አፍ ግን ከእግዚአብሔር ጋር ነው። መስቀል አርግታል፣ ግን ውስጥ የማን ነው? የእግዚአብሔር አይደለም። የቴክኖሎጂ እና የሳይንስ ነው። ስንቸገር ብቻ እግዚአብሔር ወይ አንተ ታውቃለን እንላለን። ስንቸገር እኮ እግዚአብሔር በየትኛውም ስፍራ በሁሉም ቦታ ልናመልከውና ልንለምነው ይገባል። በችግራችን ጊዜ ብቻ አይደለም። ብዙ ሰው ይህንን ተስፋ እያደረገ የማይዳስሰው ሌላ ሰውነት አለ በውስጡ። አንደኛ የማይዳስሰው አጋንንት ሰይጣን አለ። እሱን እነካለው ማለት ዘበት ነው። ውስጥ እንዳለ አያሳውቅህምና ነገ ያሰብከውንና የምትሰራውን ነገር እንዳሰራው ያደርግባል። ከቤተሰቦች ጋር ያጣላል፣ ያበጣብጣል፣ ያስጨንቃል። ግን አእምሮ ለአእምሮ የምታወራ ይመስላል። አይደለም። እርኩስ መናፍስቱ ነው የሚያዋራው። ብዙ ሰው ይህንን ያልተረዳው ወደ እግዚአብሔር አምልኮ ቤት እንዳንገባ የሚያደርገን ውስጥ ያለው መንፈስ እርኩስ መናፍስት ዲያብሎስ እንጂ የእግዚአብሔር ቤት ሁሉም ክፍት ነው። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። እኛ ከሆነ እግዚአብሔርን ካጣን ስንት ዓመቱ ነው? የእግዚአብሔርን ስራ መስራት አቀቶን በየሜዳው ዲያብሎስ እያሳሳተን ስንቶቻችንን የምንኮባልለው በዝሙት መንፈስ፣ በአይነ ጥላ፣ በዛር፣ በመተት፣ በውቃቢ፣ በአጋንንት፣ በአፈዛ ደንግዝ ተይዘን ስንት ጊዜ ነው የምናለቅሰው? ስንት ጊዜ ነው የምንጨነቀው? ስንት ጊዜ ነው እግዚአብሔርን ለምነን አልሰማን ሲለን እግዚአብሔር ወይ አንተ የለም አንተ አንሰማንም ብለን ስንት ጊዜ ነው እግዚአብሔር ላይ የምንሳደበው የምናፌዘው? ለምን? እግዚአብሔር አልሰማን ያለን ቤተ መቅደሱን እንኳን ሄደን ብንነግረው አልሰማም ያለን የውስጣችንን ስለሚያውቅ። ለምን? ቤተ ክርስቲያን ሄደን ብቻ ነው የምንለምነው። እግዚአብሔር ግን ወጣ ስንል የዓመቱ ገብርኤል፣ የዓመቱ ሚካኤል፣ የዓመቱ ማርያም ሲሆን ነጠላችንን አድርገን ሱሪ አድርገነው ቀሚስ አድርገን የዓመቱ ሚካኤል ናት ዛሬ እያልን እንሄዳለን። ቤታችን አንደኛ አምልኮ ስፍራ የለውም። ለእግዚአብሔር አንድ ክፍል አልተዘጋጀለትም የቤት አምልኮ። ሁለተኛ መጸለይ መጾም አናቅም። ሶስተኛ ዲያብሎስ ገዝቶናል፣ የራሱ አድርጎናል። የዚህ ዓለም ገዢ፣ የዚህ ዓለም አምላክ ዲያብሎስ እንዳያሳስታችሁ ተጠንቀቁ ያለ እኮ መጽሐፍ ቅዱስ። ስለዚህ ነው ዛሬስ ሳንሳሳት ቀርተን ነው እንዴ? አይደለም። ዛሬም ስህተት ነው ያለን። ዲያብሎስ የሚወደው የአምላካችንን የመድኃኒታችን ቅዱስ ቁርባን ስንቆር ለቤታችንና ሰፊ የአምልኮ ቦታ የእግዚአብሔር ቤት ጸሎት ቤት ስናዘጋጅ፣ ሶስተኛ ስንጸልይ፣ አራተኛ ስንሰግድ፣ አምስተኛ ስንጾም፣ ይህን ሁሉ አይወድም። ግን ጭንቀታችን ከኛ ውስጥ እንዲርቅልን እንፈልጋለን። ሀዘናችንና የምናለቅስበት ችግር ከኛ ውስጥ እንዲርቅ እንፈልጋለን። ይኸው መራቂያው እኮ ተነገራል። አንተ ከአይምሮ ጋር የምታወራ ይመስላል፣ ግን አይደለም። ዲያብሎስ ነው የሚያሳስት ውስጥ ያለው። እማንዳስሰው ሌላ ሁለተኛ ክፍል አለ። እማይነካ፣ እማናየው፣ እማንጨብጠው፣ አብሮ ከእናትና ከአባት ማህፀን አብሮ እየተወለደ አብሮ ከሰው ጋር እየኖረ አብሮ ሰውን መስሎ እየቆየ እንዴት ነው ታዲያ? ምን እናድርግ? ምን ይሻላል? የሚያስለቅሰን እርኩሱ መናፍስት እንደሆነ ለምንድን ያልተረዳነው? በሁሉም ቦታና ስፍራ እንዲሁም በአካባቢያችንና በስነ ልቦናችን ሁሉም ነገር ሳንረዳ ቆይተናል። እናለቅሳለን። ውስጥ ያለው እርኩስ መናፍስት እንደሚያስለቅሰን የተረዳንበት ጊዜ የለም። አንድ ቀን አጋንንት ገብቶብናል ብለን የምናውቅበት ጊዜ የለም። አጋንንት ነው የሚያስጨንቀን ብለን የምንገነዘብበት ጊዜ የለም። ብቻ እናለቅሳለን። ለቅሶዬን እፈስልኝ። ስንቶች እናቶች ናቸው የተራገሙት ነገር በልጃቸው ላይ ሲደርስ ምን አለ ባልተራገምኩ።
ከመጸለይ ይልቅ ስንቶቹ ናቸው መጨፈር የሚመኙ? እግዚአብሔር ማስተዋል ይስጥ። ያልተጠበቀ ድንቅና ተአምር አከታትዬ በማምጣት ይህ ሕዝብ እንዲገረም አደርገዋለሁ አላያሉ እግዚአብሔር። እውነት ነው። ሰው እና ህብረተሰብ እና ሕዝብ የሚገረም ተአምር ካላየ በስተቀር እግዚአብሔርን የማያመልክበት የማንጸልይበት ጊዜ ላይ ደርሰን ድንቅ ተአምር ካላየ እግዚአብሔር የለም የምንልበት ጊዜ ላይ ነው። ድንቅ የእግዚአብሔር ኃይል በሰማይ እንደ እሳት መስሎ ካልወጣ አናምንም። እግዚአብሔር ችግራችንን አልሰማም እንላለን። ያኔ ዲያብሎስ ደስ ይለዋል። ችግራችንን ምን አንሰማም። ችግር ግን ምንድነው? ውስጥ ያለው ርኩስ መናፍስት ነው። ውስጥ ያለው ርኩስ መናፍስትን ለማውጣት ደግሞ መጸለይ፣ መስገድ፣ መጾም፣ ቅዱስ ቁርባን መውሰድ ነው። እግዚአብሔርን ስጋና ደም